ስም ማለት ነው። ይህ ስም ተለይቶ ከመላእክት ወገን ለማን ብቻ ተሰጠ? ለቅዱስ ሚካኤል ብቻ ተሰጠ። ክብር ለዚህ መልአክ። በጣም ትልቅ ስም ነው። በጣም ትልቅ ስም ነው። እጅግ ያስደንቃል። ስለዚህ ቅዱስ ሚካኤል እጁን አነሳ ማለት የማንን ስም አነሳ ማለት ነው? የእግዚአብሔርን ስም አነሳ። ሁሉ መላእክት ቅድም እንዳልኩት ኤል 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 ይላል። ስሜ በእነሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ይላል። የቅዱስ ሚካኤል ግን ተለይቶ ሰማይና ምድርን ያጸና ቅድመ ዓለም የነበረ ዓለም የጸናበት ስም አምላክ መዳፉ ላይ የተቀረጸ ብቸኛ መልአክ ነው። ስሙ ራሱ ሚካኤል። እስቲ በሉ። አዎ ካ የሚል ቃል አለው። ተመልከቱ። አካና ሚካኤል። ማንም መልአክ ይሄንን ስም መሸከም አይችልም። በእኛ በቤተ ክርስቲያን ትልቅ ትምህርት አለ፣ ቀመረ ፊደል የሚባል ቀመሩ አካል 91 ነው። ሚካኤልም ሲቀመር 91 ነው። ከሱ በቀር ይሄንን ስም ሊሸከም የሚችል ማንም መልአክ የለም። ራሱ ሚካኤል ስትሉ 4 ነገሮች በውስጡ ታወጣላችሁ። 4 ፊደሎች አሉ በእርግጥ ነገር ግን ሰላም